ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እቺ እመቤት ካሳ የምትባልዋ ሴትዮዋ ማለት ነው ይኸውልሽ ለአፍሽ ክዳን ይኖረው በመጀመሪያ ደረጃ ማለት ነው። እና ለአብርሽ ሩታ መተት ካሰራችበት አንቺም ደግሞ ከዚህ በፊት መተት እያሰራሽባቸው ነበረ ማለት ነው በአብርሽና በሩታ ምክንያቱም በአብርሽና በሩታ ፈቶ አይደለም እንዴ ሸሚዝ እያሰራሽ ሹራብ እያሰራሽ ምናምን ነገር እና የእነሱን ፈቶ በእነሱ ቲሸርት እየሸጥሽ ነበር የምትኖሪ ማለት ነው። ዛሬ ያንን ገበያ ስላልተሸጠልሽ የአብርሽና የሩታ ቲሸርት ስላልተሸጠልሽ መተሽ እዚህ ጋር ሚዲያ ላይ ሩታን አግብተሽ ጠምደሽ ይዘሻታል ማለት ነው። ለምንድን ነው ማሸጪው ማለት ነው? በደንብ አድርገሽ ሸቂ ማለት ነው። አሁን ደግሞ ተቀጥሎ የሄርሜላና የአብርሽን ፈቶ አሰርተሽ ማለት ነው። በሱ ደግሞ ሸቅለሽ ማደር ትችያለሽ ማለት ነው። መተት ሲባል ይኸውልሽ ሩታ የመተት አይነት ጥም የለባትም፣ የምንም አይነት ነገር የለባትም። ጀግንነቷ ሁልጊዜሽ ነው። ሁልጊዜም ደግሞ እያለቀሽ ሁልጊዜም ደግሞ ልክ እንዳሮጌት እንዳረጀ ሴትዮዋ ማለት ነው ወተሽ ሚዲያ ላይ ላይፍ ላይ ቁጭ ብለሽ እኝኝ ከማለት በስተቀር ምንም የምታመጪው የምታረጊውን ነገር የለም። እዚህ ጋር ሩታን እሰድባለሁ ብለሽ ግን ራስሽ ነው የምታቀየው ማለት ነው። እመቤት ካሳ ማለት ነው ትልቅ ነሽ። በትልቅነትሽ ደግሞ ተከብረሽ ቁጭ ብቲ ለአንቺ መልካም ይመስለኛል። ለእኛ አይ ዶንት ኬር አይጎዳንንም፣ አይጠቅመንም። ሩታን ደግሞ ምንም የምታረጊያት ነገር የለም። እውነት አንቺ ጀግና ከሆንሽ የሴት በላይ ከሆንሽ ማለት ነው እስቲ ያሳየን አንድ ቀን ሂደሽ ሩታን አይደለም እንደዚህ መተት ልሰራበት እንደዚህ ብለሽ ለማውራት እንኳን አንድ ቀን ሂደሽ እስቲ በጥፊ ምችያት አንቺ ጎበዝ ከሆንሽ ማለት ነው። ኧረ ዝም ብለሽ ሽንት ቤትሽን እጠቢ። ነውር ነው፣ ሼም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና 400 ገብተናል ማለት ነው። እንግዲህ እየገሰገስን ነው ማለት ነው። እቺ ባዝች 15 ቀን 1000 አስገቡኝ ማለት ነው። ፕሊዝ የነብራ እህቶች ማለት ነው። እና እመቤት ካሳ ማለት ነው በመጀመሪያ ክብር የሚባል ነገር ተማሪ ማለት ነው። ከዙሪያሽ አንቺ ይሆናል ዝሙት የምታስተምሪው አንቺ ይሆናል ማለት መተት የምትሰሪው ማለት ነው። ምክንያቱም መተት ባሰሪ ኖሮ ሰውን በመተት ባትጥይ ኖሮ ስለ መተት ወተሽ አታወሪም ነበር ማለት ነው። ያ ሩታዬ እናት ደግሞ የተከበሩ ሴትያ ጨዋ ተወልዶ ጨዋ ያሳደጋት ልጅ ናት ሩታን ብትሆን ማለት ነው። በደንብ አድርገሽ ታውቂያለሽ ማለት ነው። ምን ነው ዛሬ ማሽቃበጡ እንዴት ሆነ? ከዚህ በፊት እኮ አንደኛዋ የመጀመሪያዋ እኮ አንቺ ነሽ የምታሽቃብጪው የነበረው ማለት ነው። ሩታ ሞር እንኳን ወንድም ይከልክሎኛል ስትይ ወንድም ምን አባቱ ቤተሰብ ምን አባቱ አብርሽ ነው የሚሻልሽ ኢጂ ስትያት የነበረው አንቺ እኮ ነሽ። አንደኛዋ ደረጃ በቲክቶክ የአብርሽና የሩታ ህይወት እንደዚህ የሆነው በአንቺ ምክንያት ነው። አንቺ ደግሞ መተት አሰርተሽ ነው እንደዚህ ያረግሻቸው ማለት ነው። እንዲጣሉ ያረግሹ ደግሞ አንቺ ራስሽ። ለምን ፈቷቸው አሰርተሽ በትሰርት እየለበሽ ነበር። ማንም አይደለም፣ ሄርሜላም አይደለችም፣ አብርሽም አይደለም፣ አንቺ ራስሽ ማለት ነው። አብርሽና ሩታ ራሳቸው ይተዋወቃሉ። ገባሽ አይደል? ሁለቱም አንድ አይነት እምነት ነው ያላቸው፣ በእምነታቸው የሚጸኑ ናቸው። ገባሽ? የራሳቸው ሩታ የተለያየ እምነት የላትም መተት ልታረግ፣ አብርሽ የተለያየ ነገር መተት የለውም። ገባሽ? ሲቀጥል ደግሞ ለመተት ካወራሽማ ለመተት ከተናገርሽማ ማለት ነው አቶ እመቤት ማለት ነው መተት ያስረመዳት እንደው መተት ከተሰራ አብርሽ ራሱ ነው ማለት ነው። ከዚህ በፊት ትዝ ይላችኋል ውድ ቤተሰቦች ማለት ነው ዳኒ ጽጌ ሩታ ሆነው ማለት ነው አልጋ ላይ ቀጥ ብለው የቆሙበት ቪዲዮ ማለት ነው። አይንቀሳቀሱ ምን አይሉ እንደዛ ምን ተሰርቶባቸው። የመተት ማንነትማ እኛ እንፈልፍል ካለን ወደ ታች ወርደን እናመጣልሻለን። የማን ቤተሰቦች የማን እናት የማን እህት የማን ወንድም መተት እንደሚያስተምርና መተት እንደሚሰራ ማለት ነው። የማን ቤተሰብ ውሸት እንደሚያስተምርና የሚዋሽ የሰውን ገንዘብ የሚበላ ማለት ነው። የሩታ ቤተሰቦች አይደለም። ገባሽ? ሴት ልጅ ነሽ፣ ወንድ አለሽ። ነገ ወንድ ልጅሽ ማለት ነው አንድ ሴት ይዞብሽ ይመጣል። ያቺ ሴት ምን አይነት ሴት እንደሆነች አታቂም። መከበር በከንፈር ይባላል። ተከበሪ፣ ስነ ስርዓት ይኖርሽ ማለት ነው። አንቺ ዛሬ መተት አልሽ አላልሽ ምንም የምታመጪው ነገር እኮ የለም። የሩታንና ሰደብሽ፣ ዘቀዘቅሽ። ከዚህ በፊት ስንት ነገር ስትይ ነበረ ስለ ሩታ ማለት ነው። ግን ሩታ አለች፣ እየመራችሽ ነው፣ እየረገጠችሽ ነው እንጂ አንቺ እየረገሻት አይደለም። እሷ ናት በየጊዜ እየመጣች ጨጓራችን እየላጠችሽ ማለት ነው። በዚህ በማታፍሪበት ሰውነትሽ እንዴ ሩታን ነጌ ዛሬ ተነስተሽ ስጋዋን ከምትበይ ይሄ የወፈረ ስጋሽ ለምን አትቀንሽም ትንሽ ማለት ነው? ስፖርት እየሰራሽ አንቺ እኮ ትልቅ ሴት እኮ ነሽ። በትልቅነትሽ ለምን አትከበሪም?
ተከብረሽ ለምን ቁጫቲ ማለት ነው? ንጉስ ሆነሽ እንድትከበሪ ለምን አትከበሪ? አንቺ እኮ እኛ እንኳን ብናጠፋ ቲክታክ እንኳን እናት ቢሰድብ እንደዚህ መጥፎ ነገር የሆነ ነገር እንኳን ሲመጣ ተው እረፉ አይን ብላችሁ እናንተ ምን ሆናችኋል ብለሽ ሰብስበሽ የገቡ ላይቭ ላይ የገቡ ልጆች ሰብስበሽ ማቀፍ ስትቺ ገና አንቺ እንደገና ሌላ ዝሙት ታስተምሪያለሽ፣ ሌላ ውሸት ታስተምሪያለሽ። እንግዲህ ለሚዲያው መተት እያልሽ ማለት ነው። ነገ ውሽሚት መታ በአብርሽ ላይ መተት ትስራ፣ በአንቺም ላይ መተት ትሰራብሻለች። ለምን ብትይ ብር እንድትልኪላት ማለት ነው። አናቀሽም እንዴ አንቺ እመቤት ካሳ ማለት ነው። አንቺ ለሆድሽና ለዩቱበር እየላክሽ አይደለም እንዴ የምትኖሪው? ከአንቺ የበለጠ ለአብርሽና ለሩታ ብር እየላክ አለ እንዴ? ከአንቺ የበለጠ ቲሸርት ብጭርቆ የሆነ ነገር ትራስ ያሰፋ የነበረ ማን ነው? አንቺ አይደለሽም እንዴ? እኮ በዛ መተት ነው እነዚህ ልጆች የተያዙት ማለት ነው። አብርሽም ሩታም ሳይፈለጉ ነው የተጋቡት ማለት ነው። ሩታም ሳትፈልገው ነው ያፈቀረችው አብርሽን ማለት ነው። ለምን? አንቺ ባሰራሹ መተት፣ አንቺ በለበሹ ቲሸርት ማለት ነው። አንቺ የዛኔ እንደዛ ስታንገበግቢያቸው እንደዛ ስትሆኝ አግባት ሳይፈልጋት አግቢው ሳትፈልገው አፍቅሪው ሳይፈልግ እንደዛ ያልሹ አንቺ ራስሽ መተተኛ ሰበበኛ ነሽ። ገባሽ አይደል? በሰው ልጅ ዛሬ በሰው እናት ላይ አምጥተሽ አሁን እኮ አንቺ ለስሙ እናት እኮ ነሽ። ልጅ ያለኝ ተወለድኩበት በእርጅናዬ ብዙ ነገር አሳይቼ። አቤት ያንቺ እርጅና ማለት ነው። ምኑን አየሽበት? ምኑን ሰራሽበት? ያረጀ ሰው እኮ አዋቂ የሆነ ሰው እኮ ባለ ትዳር የሆነ ሰው እኮ አስተውሎ ያያል እኮ። ይሄን ነገር ምንድን ነው? መጥፎ ነው ወይስ ጥሩ ነው? እነዚህ ልጆች የሚሰሩት ምንድን ነው? አንቺ ደደብ ማለት ነው። ጭንቅላትሽ አይሰራም እንዴ? ድራማ መሆኑን በደንብ አታውቂም እንዴ? አንቺ እኮ የላክሽው ብር እስከሚያልቅ ነው እኮ። አብርሽ እውነት አሁን ሄርሜላን ወደዳት፣ አፈቀራት፣ አፍቅሯት ነው ያገባው። እሷም አንቺም አብርሽን በመተት ይዛችሁት ነው ማለት ነው። ሄርሜላን በመጀመሪያ ባሰረችለት ሰዓት ሩታን እንዲጠላ ልጁን እንዲጠራ ያደረገችው የእናንተ ውሽሚት ናት። የእናንተ የሰውን ባል ቀምታ የምትወስድ ሌባ ልክስክስ የእናንተዋ ናት፣ የኛው አይደለችም። ገባሽ? የኛው ከስር መሰረቷን ታቋታላችሁ። ትምህርት ስታስተምራችሁ ጥሩ ነገር ስትሰጣችሁ ነበረች ሩታ ሀብቴ ማለት ነው። ገባሻ? በእናንተ ውሽሚት ምን ይገኝባታል? አብርሽን ከሳም በመሳብ በመላላጥ ና ልጎትትህ ጎትችኝ ከማለት በስተቀር ምን ያመጣሉ? ሩታዬ እኮ ይኸውላችሁ በአንድ ቪዲዮ እንዴት እንደምታንጨረጭርሽ በአንተሽ እስከማታጥቢ ድረስ ነው። ሚዲያ ላይ መታሽ እኛ እስከምትይ ድረስ ነው እኮ የምታቃጥልሽ ማለት ነው። ገና ይከተልሻል ማለት ነው። ይሄማ ትንሽ ነው። ነገማ እኔ እንጃ አብርሽና ሩታ ታርቀው ሰላም ሲሆኑ ማለት ነው አንቺን ባይ ባይ ማሰላማ እንዳትመጪ በቃ ይሄደሻል፣ ተሰናብተሻል። ከቲክቶክም ከዩቱብም ማንም ያይሽ የለም ማለት ነው። ገና ጣራ ትጨብጫለሽ ማለት ነው። አሁን በትንሽ በአንድ ቪዲዮ እስከ ቤተሰብ ድረስ አንቺ ነውር የሚባል ነገር ሼም የሚባል ነገር ታውቂያለሽ? የትኛው ሼም ነው? አንቺ ትልቅ ሴትዮ ማለት ነው። ተከበሪ እሺ።